ያሳምነው ልጅ እሺን ታፈለው ወዳል በለው አቤት ቀላውና ወመስከሩ ያለ ዶን ተመባላለው ትውልድ ሸበል ቀበሌ ሊሄድ ይባላለው ምሰራ ደራ ቀበሌዋ ሰለልኩላት ይባላለች። አብይ አህመድ ያው እንግዲህ ሲሰራን የነበረ ያው ዘረፋ እንደዛ ነበር ምን ሰራ ረጅመንቷ ሶስተኛ ረጅመንት ትባላለች። ሻምበሏ ሶስተኛ ትባላለች። ሶስተኛ ጋንታን ያለው ያለበት ወጣ እንትኗ ደግሞ ክፍለ ጦሯ ደግሞ አምስተኛ ሻምበል ትባላለች። አምስተኛ ክፍለ ጦር እና እኔ የምለው ንገረኝ። እሺ እኔ የምለው አብይ አህመድ እዛ ስራ ሲያሰራን አማራን እየጨቆንን ያለን ያረር ሁሉ ነገር ትያል ነበር ያለው። ከዛ መጨረሻ እኔ አማራ ክልል እያለሁ አማራ ክልል ወንድሞቼ ጋር ተፋኖ ጋር አልገጥምም ብዬ መጥቻለሁ። ከነሱ ጋር ሆኜ ዋጋለሁ። በደራ ላይ ስንኖር ሴቶችን እየደፈርን እየዘረፍ እየተደረገ መሆኑን ይሄን እናውቃለን። እየዘረፍ ነበር ያለን፣ የሴቶችን እየደፈር ነበር ያለን፣ እየዘረፍ እየደፈር ነበር የምንሰራ ነበር። ግን መጨረሻ የአማራን ሕዝብ አጠፋለሁ ሲሉ እኔ ወደ አማራ ፋኖ ተቀላቅዬ መጥቻለሁ። ዋለሁ በደራ ላይ ስንኖር ዞሮ መንግስት ስራ ሰራለሁ እያለ ነበር። ግን እየዘረፈን ያለ መንግስት ስራ ሰራው እያለ እያዘረፈን ያለ አማራን እየጨቆነን ያለ። ግን አማራ ለምን ይጨቆናል እያለ የአማራ ልጆች እዛ ያሉ ልጆች የፋኖ ጋር ሊገቡ እየተዘጋጃጁ ነው፣ እየመጡ ነው። እሺ እሱ የሚሰራ ስራ ለብቻ አቋማለሁ እያለ ግን ፋኖ ግን ስራው እየሰራ ነው ለአማራ ህዝብ። ለማንኛቸው ፋኖ እየተታገለ ነው ያለ፣ ነፃ ወጣለሁ እያለ ነው። አብይ አህመድ ደግሞ እያፈረሰ ነው ያለ። እሱ ያፈረሰ እየዘረፈ ስላለ ፋኖ ደግሞ አገሪቱን ሰላም ሊያረግ ያቆቁም ነው እየለፋ ያለ፣ እየተሰቃየ ነው ያለ። ኖ ስመጣ የገጠመ ነገር የለም። አቀባበላቸው ምርጥ አቀባበል ነው። አገሪቱን ሰላም እናወጣለን ብለው ምርጥ አቀባበል አድርገውልኛል። ፋኖ ጋርም ስገናኝ ስራቸው ለሀገር እያሉ እየተሰቃዩ ነው ያለ። ዘረፋ ምንም እኔ መጥቻ አይቻቸዋለሁ። አብሬ እየዞርኩ እያየሁ ነው። ምንም ነገር የለባቸውም። አገር ሊያቀኑ ነው። ፋኖ ሁሉንም ድሽቃም ይዟል፣ ሞርተርም ይዟል። ሁሉ ነገር መሳሪያ የመንግስት አብይ አህመድ መሳሪያ ይዟል። ግን እየተታገለ ነው ያለ ፋኖ። አዎ አቅም አለው። ምን ለመንግስት ለህዝቡ እያለ እየሰራ ስለሆነ መሳሪያም አለው፣ እየተታገለ ነው ነፃ ወጣለሁ ብሎ። ግን አለው ግን እየዘረፈ ነው፣ ህዝቡን እየዘረፈ ነው እየተጠቀመ ያለ። በህዝቡ ላይ ነው ያለ እየዘረፈ። ህዝቡ ደግሞ ሞታለሁ እያለ እፈራለሁ እያለ እየሰጠው ነው ያለ እየዘረፈ የአማራ። እሺ አሁን የመከላከያ አባል የሆናችሁ ወደ ፋኖ እንድትገቡ ሁሉ ነገር ብዬ ነግራችኋለሁ። የአማራ ልጆች በአብይ አህመድ ላይ የአማራ ህዝብ እያስፈጀ ስለሆነ የአማራ ልጆች የሆናችሁ ወደ ፋኖ እንድትገቡልን እንፈልጋለን። ይቀጥላል። ወደ 64ኛ በላይ ዘለቀ ክፍለ ጦር ተቀላቅያለሁ።